የአብን ብሔራዊ ንቅናቄ ሶስተኛ መደበኛ ጉባኤ በድምቀት ተካሂዶ መጠናቀቁን ተከትሎ ይዞት የመጣው ጣጣ ብዙዎችን እያነጋገረ ይገኛል። አብን ዶክተር በለጠ ሞላን የፓርቲው ሊቀመንበር አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ በሰየመበት በመጋቢት 28 ቀን የወጣው ሪፖርትን ተከትሎ እነ ዶክተር ደሳለኝ ጫኔና ሌሎችም እጅግ አስገራሚ መረጃዎችን እያወጡ ይገኛሉ። ሶስተኛ ድርጅታዊ ጉባኤውን ያካሄደ ሲሆን ጉባኤውን በድምቀት በመፈጸም በልዩ ልዩ ውሳኔዎችን አሳልፎ ስለመጠናቀቁ ሪፖርት ከተነገረ በኋላ ዶክተር ደሳለኝ ጫኔ ስለ ፓርቲው ያወጡት መረጃ አንዳንዶቹን ሲያስቆጣ ብዙዎችን ደግሞ አስገርሞ የተለያዩ አጀንዳዎች ላይ ተወያይቶ አመራሮችን ሰየሙ። ዶክተር በለጠ ሞላ ጌታሁን ሊቀመንበር ሲሆኑ አቶ መልካሙ ጸጋይ ደግሞ ምክትል ሊቀመንበር ሆነው ተመርጠዋል። ረዳት ፕሮፌሰር ዳምጦ ተሰማ የፖለቲካ ጉዳይ አመራር ቦታን ሲይዙ እና አቶ ጋሻው መርሻ የህዝብ ግንኙነት ኃላፊ ሆነው ድርጅቱ አመራሮቹን ስለመምረጡ ይፋ ባደረገ ማግስት ነበር ዶክተር ደሳለኝ ጫኔ እጅግ አስገራሚ የተባለውን ጉዳይ በፌስቡክ ገጻቸው የዘረገፉ። ዶክተር ደሳለኝ ጫኔ እንዳሉት የአማራ ብሔራዊ ንቅናቄ የአማራ የቁርጥ ቀን ልጆች በሆኑ በ10 ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም አጭር ጊዜ ውስጥም በመላው አማራና በሀገሪቱ የተለያዩ አካባቢዎች መዋቅርን በመዘርጋትና ህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ ፓርቲ ነበር ሲሉ ስለ አብን ቀድሞ አቋም ያላቸውን አስተያየት በጽሁፋቸው አስፍሯል። አብን የአማራ ህዝብ መብቶች ፍላጎቶችና ጥያቄዎች እንዲከበሩ የአማራ ጥያቄዎችን በመቅረጽና በመተንተን ምልአት ህዝቡን በማስተማር ሰፊ የማንቃትና የማደራጀት ስራ መስራት እንዲሁም ከፍተኛ አድቮኬሲና የዲፕሎማሲ ስራ በመስራት አማራ ህዝብ ውስጥ ጠያቂ ማህበረሰብ እንዲፈጠርና በአማራ ጠል ኃይሎች የተደረሰውን ያሰት ጸረ አማራ ትርክት እንዲነጥብ ያደረገ ትልቅ ንቅናቄ ነበር ሲሉም ነው የገለጹት። ምንም እንኳን በወቅቱ የነበሩ አመራሮች በብልጽግና ፓርቲ ጋር በነበራቸው የስልጣን ድራጎት መግባቢያ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫዎችን እንዳያሸንፉና ያሸንፉባቸው አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮቹ ለቦርድም ሆነ ለፍርድ ቤት የረባ አቤቱታና ክስ ሳያቀርቡ ተድበስብሶ እንዲታለፍና የ5 ወንበር ብቻ እንዲወሰን ሸፍጥ ቢፈጸምበትም 5 የፌደራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌደራል በፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቋሚ ሆኖ መቀጠሉም የሚታወቅ ነው ሲሉ ዶክተር ደሳለኝ ይገልጻሉ። የንቅናቄው ብሔራዊ ምክር ቤትን ጉዳዩን ከመረመረ በኋላ ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ። የፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ ስራ ደረባችሁ ማከናወን የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይ ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤት ቢቀርብላቸው አሻፈረኝ ብለው የፓርቲ ስራ እንዲዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዋጅ መሰረት የሚጠበቅበትን ጉባኤ እንደ 5 ዓመትን እንዲያሳልፍ አድርጎት ዶክተር ደሳለኝ ጫኔ የካቲት 12 የተደረገውን የድርጅቱን ጉባኤ አስመልክቶ ያወጡት መረጃ ደግሞ ሌላኛው አነጋጋሪ ጉዳይ ነበር። እሳቸው እንደሚሉት የካቲት 12 ቀን 2012 ዓ.ም ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓ.ም በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ወጥሮ ይዟቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያነሱናል በሚል ስጋት እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም። የ3 ወር ጊዜ ይሰጠንና በ3 ወር ውስጥ እንደገና ጉባኤ አድርገን አዲስ አመራር እንተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተን እንገኛለን በማለት በፈጠሩት ሰጣ ገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱም ጫፎች ለማስታረቅና 3 ወር ታግሰን የአመራር መተካካቱ የሚሳካ ከሆነ እንሞክረው በሚል በግሌ እምባይ ያነባው ጭምር ጉባኤ ላይ ለምኛል። የግል ፍላጎታችንንና የተወጠረው ኢጓችንን ከህዝባችን ፍላጎት አንፃር ኢምንት መሆኑን ለማስረዳት ያደረግነው ውትወታና ልመና ሰሚ አላገኘም ሲሉ ዶክተር ደሳለኝ ጫኔ በጽሁፋቸው ይቀጥላል።
ዶክተር ደሳለኝ ጫኔ ጽሁፋቸውን ሲቀጥሉ የሀገሪቱን የምርጫ ቦርድ አዋጅ አጣቅሰው አንድ የፖለቲካ ፓርቲ ከፓርቲነት ሊሰረዝ የሚችልባቸው ያሏቸውን ህጎች ደግሞ በዝርዝር አስቀምጧል። አንደኛ በፓርቲው መተዳደሪያ ደንብ መሰረት በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና መተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ 3 ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤው ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት አዋጅ ቁጥር 1162/2011 ዓ.ም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎች አንፃር ከታየ አብን ከየካቲት 12 2015 በኋላ የነበረው ተጨማሪ የ3 ወር ጊዜ ብቻ ሲሆን ከግንቦት 12 2015 በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ መካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ይፈርሳል ማለት ነው ሲሉ ሐሳባቸውን ይገልጻሉ። የ3 ዓመት ከ3 ወር ጊዜ አልፎ 1 ዓመት ከ10 ወር ተጨማሪ በጠቅላላ 5 ዓመት ከ1 ወር በቦርዱ ተቀባይነት ያገኘው ጉባኤ ሳይካሄድ የቆየ ፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል በሚል ግምታቸውን አስቀምጠው፣ አንደኛ በገዢው ፓርቲ ብልጽግና ትዛዝ ለቀጣዩ ምርጫ የተወሰኑ አመራሮች ባጃቢነት እንዲሳተፉ ተፈልጎ ከሆነ፣ ሁለተኛም የአብን ተመራጭ በፓርላማ ውስጥ በገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለው ምክር ቤቱ አሰራርና አባላት ስነ ምግባር ደንብ እንደሚጠራው ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ፣ በሶስተኛ ደረጃ አመራሩ በሂደት ልዩነቶችን አጥብቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። በሌላም በኩል የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት ሊሆን ይችላል ሲሉ መላምታቸውን ሐሳባቸውን ሲቆጩም ዶክተር ደሳለኝ እንዳሉት አብን በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሂድ ተደርጎ ሰቆቃዊ ሞት እንዲሞት እየተደረገ ፓርቲ ነው። ተሿሚው አንጃ ትላንት አካሄድኩት ያለውን ጉባኤ ለመጣል የሚያስችለው አካል ወይም ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልሰየመበት፣ ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት፣ አብዛኛዎቹ የትላንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ። የፓርቲው አባል መሆን አለመሆናችን ግን ከጥርጣሬ በጸዳ መንገድ ማረጋገጥ ተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ሁሉ ነው እንደሌለው የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንዲያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ ባጭር ጊዜ የሰራና ከፍተኛ አመራር ስተቶች የፖለቲካ ገበያውን እንዲያጣ የተደረገ፣ በዚህ በኋላ ከመኖር ይልቅ ባለመኖር የአማራን ህዝብ የሚጠቅም ፓርቲ ስለማምን ነው። የአማራ ህዝብን ባይጠቅምም እንኳን የማይጎዳ ቢሆን ኑሮ የተሾሙት አመራሮች የእንጀራ በልተው ቢያድሩበት በግሌ ችግር የፖለቲካ ምህዳሩ ሳይፈቅድ የአማራ ህዝብ ከዚያም ባለፈ መላው የኢትዮጵያውያንን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን የሆነ ድርጅት መመስረታችን አይቀርም። ዛሬ በርግጥ ፖለቲካው የጠመንጃ ፈሞዝ በሆነበት ሀገር የፓርቲ ፖለቲካ ከአጭር ጊዜ አንፃር ፋይዳው ዝቅ ያለ ሲሉ ሐሳባቸውን ዶክተር ደሳለኝ ጫኔ አጠናቅ ከዚህ ከሳቸው አስተያየት በኋላ ግን አብን ሊቀመንበር ሆነው የተመረጡት ዶክተር በለጠ እጅግ አስገራሚ ምላሽ ሰጥተዋል። ትላንትና አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሁፍ በመጻፍ የምር ሊጸጽትህና ልታፍር ይገባል ሲሉ ጠንካራ ትችት ሰንዝረውባቸዋል። በእርግጥ ከአንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማና አፍራሽ ተልእኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ተቋማችን አብንን አስቀጥለን
እንጂ በትነነው የምንሄድ የታሪክ ድኩማኖች አይደለንም ሲሉም ጠንካራ ለትችት ሰንዝረውባቸዋል። በሌላም በኩል በገንዘብ ባራጣ አበዳሪነት ዶክተር ደሳለኝ ጫኔን የተቿቸው ሲሆን አርፈው ካልተቀመጡም ዘርዘር ያለ ሌላም ጉዳይ ያለና እናመጣለን ሲሉ ማስፈራሪያ መልእክት ልከውላቸዋል። እዚህ አንፃር ዶክተር ደሳለኝ ዛሬ ይህን ጽሑፍ ካነበቡ በኋላ የፓርቲው አመራሮች ላይ አሉባቸው ያሏቸውን ጉዶች ደግሞ ለመዘርዘር ወደ ኋላ የሚሉ አይመስልም። የሆነ ሆኖ የአብን የቀድሞ አመራሮችና አሁን ላይ ስራ አስፈጻሚ አባላት በሁለት ጎራ ተከፍለው አስተያየት እየተሰናዘሩ ይገኛሉ። አብንን የተመለከተው መረጃ ይሄን ይመስላል። በቀጣይ የሚሆነውን እየተመለከትን ሪፖርት ይዘንላችሁ ነው የምንመጣ የሚሆነው። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ በአክብሮት እንጠይቃለን። ሰላም።